ገና አይለኝ ማረች ግን አው ተረጋጊ ማለት ሁሉም ነገር ለራሱ ሲል ነው የሚሆነው እንደዚህ ሆነ አንዳንድ ነገር አርግልኝ ምናምን እያልሽላችልኝ የነበረው ምናምን አበላሽቻለሁ ቦታ ምናምን ይሄ ቤት እያልኩኝ የላኩልሽ የነበረው ደግሞ ያንቺ አይደለም ወይ ደበላች ወየው بسم الله طيب በቃ طيب بسم الله ተረጋጊ እንዴ ነገ ተፈቀደ በቃ እሄዳለሁ እኔ ሂጅ ሰርች እስከምሻለሁ በቃ السلام عليكم ورحمة الله وبركاته ሰላም ቤተሰብ እንዴት ናችሁ እኛ ሰላም ነን አልহামዱሊላህ እናንተ እንዴት ናችሁ ዛሬ በድንገት ቆሻሻ ለጠል ሰወጣ ሾርጣ አገኘኝና እስር ቤት ገባው ማለት ነው እና ከታሰርኩ ከብዙ ቀን በኋላ አሁን ወደ ኢትዮጵያ ገባሁኝ ኢትዮጵያ ገብቼ ቤተሰብም ለማንንም አልደወልኩም ማንንም አላገኘውም ማለት ነው ወደ ቤተሰብም አልደወልኩ ወደ እህቴ ነው የደወልኩት እህቴ ከዚህ ከከተማ ቅርብ ስላለኝ እስኪ ለሷ ደውያለሁኝ እንትን ልበላም ማለት ነው ንፋሱ ምናምን ነው መሰለኝ በጣም እንትን ብሎኛል ብቻ እስኪ ለህድና እንትን እላለሁ ማለት ነው እሷን ላናግርና እሄዳለሁኝ ተከተኝ በካሜራ ነው ዛሬ ምን እንደምትል አላቅም ይኒውድ ማይተመርቀን ይኔ እንዴት ነሽ ባላ ሰላም ነው አለሁልሽ ምን ጊዜው መጣው ሳላስበው በድንገት ተይዘሽ ነው በድንገት ተይዤ ባለፈው ቆሻሻ ስጥል ምናምን አላልኩሽ ወደ ውጭ ስወጣ ይዘውኝ የዛን ሰዓት እንትን አልኩኝ በድንገት እንደዚህ ምንም ነገር ሳትቆይ ሳቲ ማለት ይሳደው አዎ በድንገት ነው እንትን ያልኩትኝ በድንገት ነው የመጣሁት ሰላም ገባሽ ዋናው ሰላም መምጣትሽ ነው ደህና ነሽ ጉዞ ምናምን እንዴት ነበር ደህና ነኝ ጉዞ ምናምን አድካሚ ነበር ብቻ አልহামዱሊላህ ለኩል ሀል ዋናው በሰላም መግባት ነው አዎ ዋናው ሰላም መግባት አዎ አገር በጣም ከፍታ ሳትደው ምናምን እንኳን ሳውዲ አረቢያ በጣም ከፍታን ሲገደም መልበል ገደምበሽ ገደምበይ እኔ ምን ይሄ ምንድነው ይሄ አረ ይሄንም ሐስር ቤት ነው የገዛሁት ወደዛ አርግልኝስ ዝምብዬ ባዶ እጅን ከመገባ ብዬ ነው እንትን ያልኩት ይሄን ሁላ መተቀምጨ ደዛ ጣይልኝ ያንቺ ባልንጀሬ ብዙ ነገር ይያል አረ ሰው ጋር ተወዳደሪኝ እስኪ ራሴን መጀመሪያ ራሴ ጋር ተወዳደሪ እንትን ልበል ምንድነው ራሴ ጋር ተወዳደሪ ምናምን የምትይው አንቺ ዘላለም እንድትረከምሽ ዘላለም እንደዚህ አንድ ነገር ሀዘየልሽ ለራሱ እንደዚህ ነከሌ እንደዚህ ያረጉ እንኳን ስትባይ አንድ ቀን ከይራት ተመልሽም አሁን ደግሞ ሰው ጋር ተወዳደሪ እና ይችላልሽ ምጫለሽ ነከሌ ገዙ ነከሌ እንትናሉ እነሱ የሁላ መተሸክመሽ የሁላ መተቀምጥሽ የሁላ ሻንጣ ያዝሽ ምን ያላልሽ ሰው በርሜ ካን ሰው ጎማ ሰው ብዙ ነገር ይልካል ጎማ በርሜ ይልካል ሁሉ ነገር ረትቢያለሽ ምን ተረትቢያለሽ ምን አለሽ ምን አለሽ ሁሉ ነገር ማለት ነው ወሬ በቃ ሌላ ነገር አላየንም ስለይዞኝ ሄደ ምንድነው አንቺ ጀመር ናቅለሻን እዚህ ሀገር ናቅለሽ ነው እና ናቅለው ነውና የሚመጡት ይናቅለሻል አረ ናቅለሽ ነው የጠበቅሽኝ አንቺ የነቅዬ በመጣማ ጥሩ ነበር ግን አንቺ ነሽ ነቅለሽ ተጠበቅሽ ሰላማት ምን ነው ሰከርሽ በሰው ብር እንዴ አረጉ እና እኔ ተይዤ ለራሴ እኔ ታላቅሽ ምን ለራሳሽ እንደዚህ መተሆኝ በማታ እንደዚህ ትኛለሽ ችግር የለውም ኧረ ችግር የለውም ሲጀመር የኢትዮጵያ ሰው እኔ እንደዚህ ማንሽን ባውቀ ትናልም ነበር ቀጥታ ወደ ቤተሰቦች ነበር የምደውለው ኧረ እኔም ቤተሰብሽ ነኝ ቁጭ በይ ማንቺ ናቅለሻና ለቤተሰቦች ደውዬ ነግራቸው ወደ ኢትዮጵያ መጥቼ እንደው ማሻአላ ቤታቸው ሁላ ያምራል ግን አዛ ሲላክልኝ የነበረ ፎቶ ሁላ እንደዛ እንደተጠበቁት አይደለም ምንድነው ምራትኝ እስቲ አሁን እንግዲህ ቤቴን ታሳየኛለኝ ምን ታላውቅም እስቲ ሁሉ ነገር ብታሳየኝ በሃይስ ገደም በይረፍ በይ እሺ በጣም ነው የደከመኝ እስኪ ያረፍ መንገድ ምናምን ደክምሽ እኔም በነገር ተቀበልኩሽ አፉ በይ አራፉ በያለሁ የገና እየቀረ እየተበየለም አረፍ በይ እሺ እና እንዴት ነሽ ደህና ነሽ ደህና ነኝ እንዴት ነሽ አንቺ ደህና ነኝ አልহামዱሊላህ እንደው ብዙ ነገር እያሰብነ በመንገድ እንትን አሉሽ ሳላስበው ዙባላ ስጥል ቅነፍ አርገው እንትን አሉኝ ዙባላ ምንድነው ቆሻሻ ስጥል በድንገት ይዘውኝ ይዋስገቡኝ ምን ታረጊዋለሽ
ሳላስበው ብሬን እንኳን አረቦቹ ሳልቀበል። ኧረ ችግር የለውም ሀዛ ጓደኛ ምናምን ካሉሽ ይቀበሉልሻል። ችግር የለውም። አይሰጡም? ይሰጣሉ። ኧረ ጓደኞችን አናግሬ ይሰጣሉ። ያው እኔ ከሌለሁ እንኳን ከባድ ነው እንግዲህ ምን ታረጊዋለሽ? እንደው ቢልኩልና እንኳን አንዳንድ ነገራችን ቢሆን። አዎ እንግዲህ ይልኩልና ኢንሻአላህ። አዎና ስልክሽን ታዩና አብረን እናውራ እንጂ አሁን ለጓደኞቼ ገባሁ እያልኩኝ በሰላም ለሀገር ያገባኝ እያልኩኝ ሸር እያረኩኝ ነው። እና አርገሽ ጨራሽ? አዎ እኮ ወደ ሀገር ገባሁ ማለት ነው። ወሬውን ማስረሳሽኝ አስጠፋሽኝ። እንቅልፌ መጥቷን አየሩ እንዴት እየወዘወዘ እንዳለ። እሺ ተኛ። ኧረ ገደም በይ በቃ ገደም በይ። እሺ ገደም እላለሁ። እንዴት ነሽ አንቺ? ሳከቱ ነው ባልሽስ እንዴት ነው? ደህና ነው? ደህና ነን አልሐምዱሊላህ። እንግዲህ ምን እንደሚወጣና አላህ ነው የሚያውቀው። እንግዲህ ደህና ነን። ኧረ ምንድን ችግር ሰማችሁ ዛሬ? ምንድን ነው? ችግር የለም። ምን እንደሚወጣና ምናምን ብዙ ነገር አስቤ ብዙ ነገር አቅጄ የነገርኩሽን ሁሉ ነገር ጀማምረን አሁን አንቺ ይዘሽ ስትገቢ እኔ ምን ላድርገው? ኧረ አትጨናነቂ። ኧረ እኔን ተማምነሽ እንትን አላልሽ? እንግዲህ ተማምኜ ነው እንጂ እኔ በራሴማ ምን አለኝ? እዚህ ሀገር ታውቂ የለ ኢትዮጵያ ምንድን አለ? ምንም ነገር የለም። ግዴታ የውጭ ያለ ሰው ነው የሚረዳው። አስለምደሽ የማይለምር ነገር አስለምደሽ ማይክፋሽ። እኔ ተመልሼ ወደ ዱባይ እሄዳለሁ ወይም ወደ ሳውዲ። የምርሽ ነው? የኔ ውድ እሄዳለሁ። እኔ እናንተ እንደዚህ እናሄዳለሁ። ችግር የለውም። የምርሽ ነው? አዎ እናሄዳለሁ። እኛ አብሽሪ አይክፋሽ። እሺ በቃ የኔ ውድ። ግን ደግሞ ቀርም እንዳይልሽ የምነግርሽ ነገር አለኝ። ምንድን ነው? ቅር አይልሽም? ግን አይለኝም። ኧረ ችግር የለውም። ተረጋጊ። ማለት ሁሉም ነገር ለራሱ ሲል ነው የሚሆነው። እንደዚህ ሆነ አንዳንድ ነገር አድርጊልኝ ምናምን እያልሽ የላክሽልኝ የነበረው ምናምን አበላሽቸዋለሁ። ቦታ ምናምን ይሄ ቤት እያልኩኝ የላኩልሽ የነበረው ደግሞ ያንቺ አይደለም። ወይ ደበላች ወየው ቢስሚላህ ተይ በቃ ተይ። ቢስሚላህ ተረጋጊ። እንዴ ነገ ተፈቀደ። በቃ እንሄዳለሁ። እኔ ሂጅ ሰርች እስከምሻለሁ። በቃ እንሄዳለሁ። ቢስሚላህ ጉሚ ወይኔ አልሐምዱሊላህ። ምንድን ሆኜ ነበረ? ምንም ተረጋጋሽ? ምን እያወራሽ ነበረ? ምንም አላወራሽኝም። እና አትጨናነቂ። ተመልሼ ወደ ሳውዲ ሄዳለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰብ እንዴት ናችሁልን? አሰላሙ አለይኩም ብያችኋለሁኝ። እንዴት ናችሁ? እኛ ደህና ነን አልሐምዱሊላህ። በነገራችን ላይ ያው የዛሬው አይዲያችን ማለት ነው ብዙም አልሰራነውም ብዬ አስባለሁ። ማሳቃችን እየመጣ ነው። በሰው ላይ ያው ታምራል ያለም ለምን አትፍረድ ይፈረድብሃል ማለት ነው። አዎ ለመሰለሽ እኔ እሱ ወደ ኢትዮጵያ ሂጅ ስለማላውቅ እንደዚህ አይነት ወሬው እንደብሎ ይምጣልኝ። ትወና ማለት ነው። በነገራችን ላይ ትወና ነበረ ለተውን እንትን ታዛ ካሜራ ፊት ቆሜ ምን ላውራ ማለት ወሬው ጠፋባት ማለት ነው። ዳይሚ በነገራችን ላይ ግን ትንሽ ይከብዳል ማለት እኛ አሁን ለመስራት ያሰብነው እና አይዲያው ምን መሰላችሁ? እዚህ ሀገር ሆነና ሁሉን ነገር እየሰራን እየላክን በየወሩ በየሁለት ወሩ በቃ በየሳምንቱ በየሁለት ሳምንቱ ብር እየተባልን እየላክን ቆይተን ከዛ አገር ቤት ስንገባ ምንም ነገር ያለ ምንም ነገር ማለት ነው። በቃ በባዶ ስትገቡ ያለው ነገር ነውና ያው የሰራነው ግን አይመስልንም። አልሰራነውም። ሳቃችን ምናምን እያመለጠን በጣም መጣ። በነገራችን ላይ እኔና ደሚ በቃ እንደዛ ነው። በጣም ነው የምንስቀው ከካሜራ ጀርባ። ለስንተኛ ጊዜ ጠፍቶ እንደተቀረጸ ብንነግራችሁ እንዴ ቢቀርስ ነው የምትጠውት ማለት ነው። እና በጣም አድካሚ ነበረ። ብቻ ደስ ይላል። ጀስት ፈታ ለማለት ነው እኛ የምንፈልገው። ዘና ፈታ እያልን ሲጀመር ከኛ ቤት ስትመጡ ጭንቀት የለም። ዘና ፈታ እያላችሁ እናንተ የሚያስቅ ነገር ምናምን ይዘን የምንመጣው የሚያስቅ እንደገና ቁም ነገር አዘልም ኢንሻአላህ። ወደፊት ደግሞ ቁም ነገር አዘል ምናምን እያልን ይዘንበት እንመጣለን። ያው ብቻ ያለው ስሜት በነገራችን ላይ እኔ ኢትዮጵያ ተይዤ ገብቼ ስለማላውቅ እስኪ ትልቋን ጠይቃት ማለት ኢትዮጵያ ተይዛ አዲስ አበባ ስትገባ በቃ አዲስ አበባ ስትገቢ በቃ
ያለው ነገርማ ከዚህ ወደ ኢትዮጵያ ስትገቢ በጣም ነው ደስ የሚልሽ። ትናፍቂያለሽ ምናምን ቤተሰብ ለማግኘት ያስበሽበት ምናምን አይደለም ግን እንደዚህ ደግሞ እንዳንቺ አሁን ቪዲዮ ለመስራት ምናምን ስላልሆነ ያለው ነገር ደስ ይላል ማለት ነው። ቤተሰብን በሰዓት ተይዘሽ ስትገቢ ይገርማል። በጉጉት ማለት ነው። ገረመሻ በሰው ላይ እና ብቻ በጣም ደስ ይላል እንደዚህ ሳታስበው መግባት። ግን አላህዬ ኢንሻአላህ በበቃኝ የምንገባላ ያርገን ማለት ነው። ያው ያስብነውን አሳክተን ያው ለመግባት ባሰብነው ሰዓት አላህ ባሰብነው ሰዓት ያስገባን ማለት ነው። በድንገት እንደዚህ ፌስታል አንጠልጥለን ሳይሆን። በነገራችን ላይ ይቺን ፌስታል ይዤ ኢትዮጵያ አስባችሁታል? ያ ረብ እንዴ እውነት እንዳያረግብኝ። አዎ እና ቤተሰብ እንወዳችኋለን እናከብራችኋለን። በቀጣይ በሌላ በቆንጆ ቪዲዮ እስከምንገናኝ ላይክ ሼር ሰብስክራይብ እስኪ በዛ ጥግ ያለሽ ላይክ አላረግሽም በላይክ አድርጊያለሁ። ጥግ ያለሽ ደግሞ ሰብስክራይብ አላረግሽም ልበል። እሺ እና ሰብስክራይብ እያደረጋችሁ በቀጣይ በሌላ በቆንጆ ቪዲዮ እስከምንገናኝ እንወዳችኋለን። ባይ